ቷን የህዝብ ማዕበል እያጨናነቃት እንደሚገኝ ሌሎች በክፋት የቤተክርስቲያኒቷን መዘጋት የተመኙ ሚዲያዎችም በቁጭት ሲዘግቡ ሰምቻለሁ። በአጠቃላይ እዩ ላይ የቀረበው ክስ ሁሉ የመርህ ሳይሆን የበቀል እንደሆነ መረዳት ይቻላል። ሌላው ካውንስሉ ያቀረባቸው መግለጫዎችም መርህን ተከትሎ ለማስተካከል የተሰጠ አለመሆኑን የሚያሳብቀው በካውንስሉ መመሪያ መሰረት መጀመሪያ ወደ ውሳኔና ሚዲያ ከመጣታቸው በፊት እዩን ጠርተው ማናገር ሲገባቸው አለማናገራቸው ነው። የሀገሪቷን የእድገት ሁኔታ በተመለከተ ቄስ በሊና አንድ መጽሐፍ አበርክተውልናል። ከ7 ዓመት በፊት ደግሞ የኢትዮጵያ ቤተክርስቲያንን በሚመለከት ጌታ በቄስ በሊና በኩል ዘርዘርና ረዘም ያለ ትንቢት አስተላልፈው ሰምቻለሁ። ይህንን ትንቢት የኢትዮጵያ ቤተክርስቲያን ጆሮ ኖሯት የሰማች አይመስለኝም እንጂ ያለንበት ዘመን ለመረዳትና የሚመጣውንም ለመረዳት እጅግ ይጠቅመን ነበር። ይህ ትንቢት በቪዲዮ ተቀርጾ ተመልክቼዋለሁ። በዚህ ትንቢት ውስጥ ጌታ አሁን ላሉት የኢትዮጵያ ቤተክርስቲያን መሪዎች ለፍርድ የሆነባቸው ዘንድ ምትሃተኛ ልጆችን እንደሚያስነሳና በሰውኛ አእምሮ ለመቀበል የሚያዳግቱ ተግባራትን እንደሚፈጽሙ ጭምር ተናግሯል። ለምሳሌ የተቆለፈ በር ያለ ቁልፍ ከፍተው እንደሚገቡ፣ ግድግዳ ሳይፈርስ በግድግዳው አልፈው የሚሄዱና መሪዎች እኚህ ከሰይጣን ናቸው በማለት ስለሚያግዷቸው ያ ለአዳዲስ ቤተክርስቲያናቶች መመስረት ምክንያት እንደሚሆን ተነግሯል። ከዚያ ትንቢት አንጻር እዩ ለማማወቂያ መሪዎችን ለማለማመድ እግዚአብሔር ያስነሳው እንደሆነ ይገባኛል። ታዲያ የእዩን ካራቴና ቴስታ መሸከም ያቃታት ቤተክርስቲያን እነኛን እንዴት ልትቀበል ትችላለች? ከገነባው የቴሌቪዥን ጣቢያ ጥራትና እያስገነባች ካሉ አዳራሾች ጥራት አንጻር በተለያዩ የሀገሪቱ ክፍሎች እያዘጋጀ ከምናያቸው አስደማሚ የወንጌል ስርጭት ክሩሴዶች በአገልግሎቱ በመገለጥ በፈውስ አጋንንትን በመለየትና በማስወጣት የታጀበ አገልግሎቱ በሌሎች ሃይማኖቶችም በተለይ በእስልምናና ኦርቶዶክስ አማኞች ዘንድ ጭምር ያገኘውን ተቀባይነትን ስናይ ይህ የሰዎች ምስክርነት እውነት መሆኑን መረዳት ይቻላል። በዚህም እድሜው ማንም ሳይረዳው ከገጠሪቱ የሀገራችን ክፍል ተነስቶ እዚህ ደረጃ ላይ መድረሱም ለዚህ ትውልድ የይቻላል ተምሳሌት ያደርጓል። በአጠቃላይ ይህን ትውልድ የሚመጥን አገልግሎት መመስረት የቻለና ገና ብዙ አስደማሚ ነገሮችን የሚያሳየን አገልጋይ እንደሆነ ተስፋ ማድረግ ይቻላል። ይህን ልጅ እያየን እግዚአብሔር ይጠብቀው የምንል በጣት የምንቆጠር የቀድሞ ቤተክርስቲያን አገልጋዮች እንዳለን አውቃለሁ። እንደ አይናቸው ብሌን የሚሳስሉት በብዙ ሺህ የሚቆጠሩ እናቶች ከሁሉም ሃይማኖቶች እንዳሉ ደግሞ ግልጽ ነው። ከሁሉ አሳፋሪው ግን ምንም እንኳን ክራይስት አርሚ የካውንስሉ አባል ብትሆንም የካውንስሉ አመራሮች ግን ይህንን መልካም ስራ በተለይም በሀገራችን በአንድ ኢትዮጵያዊ አቅም ብቻ ይቅርና በህብረትን ተደርገው የማያውቁ በቢሊንግሃም እና በቦንኬ ብቻ የተሞከሩ ክሩሴዶችን ሲያደርግ አይናቸው እያየ አንድም ጊዜ ተገኘ